በጎን ብሩን ይቀበላል። ብሩን ትሰጧለች፣ ይሰጣታል ለሚስትየው። ከመንግስትም ትቀበላለች፣ ከዛም ትቀበላለች፣ ቤቷን ትሰራለች። እኛ ጋር እንደዚህ አይሰራም። ልዩነቱ እኛ ጋር ከዚህ በኋላ በልጅም በሚስትም በምናምን ስም የሚነገድ ነገር አይኖርም። ኢሌጋሊ መንግስት የሚያውቀው ከሆነ ማወቅ አለበት። በቃ መንግስት ማወቅ አለበት። ኦኬ ኢትዮጵያ ያለው ስላያቅ ይችላል። እዚህ የምትኖሩ ለነገሩ ጫት የሚቅም ጫት ነጋዴ ምናምን ይሄ አታውቁት። ምክንያቱም እናንተ ኑሯችሁ ራሱ አውሮፓ ውስጥ ኑሯችሁ ራሱ የተዝረከረከ ኑሮ ስለሆነ ማለት ነው። እነዚህ ልጆች ሲስተም ውስጥ ስላሉ አይቻልም፣ መዋሸትም አይቻልም፣ ወዲያ ነኝ ማለትም አይቻልም፣ መውጣትም አይቻልም፣ መግባትም አይቻልም። ልጆችን ይዞ እንደፈለጉ የት መሄድ እንኳን አይቻልም። የዚህ ነው ያለው። አይቻልም። ኢትስ ሃርድ። በቃ እንደፈለጉ እንኳን ከልጆች ጋር እንደፈለጉ ለመሆን ግዴታ ፊክስ የሆነ ታይም ሊኖረው ይገባቸዋል። ሁለቱም ለልጆቹ እኩል መብት ስላላቸው ለማንኛውም ባለን ስለተፈራረሙ ስላልተፈራረሙ አይደለም። እዚህ ሀገር ብትፈራረም ባትፈራረም ችግር የለውም። ግን ሄደን ለመንግስት እሱ አባቱ ነው ካላችሁ ፋዘር ሻፍት የሚባል ነገር አለ። ታምኖ እንትን ይደረጋል፣ ይፈቀዳል። ልክ እንደ እናትየው እሱ መብታል፣ እሷም እኩል መብት አላቸው በልጆቹ ላይ። ያ ማለት እኩል መብት ካላቸው ልጆቹን ቢጣሉም ልጆቹን የማሳደግ እኩል መብት አላቸው። ልጆቹ ላይ በሚያደርጉት ነገር በሙሉ እኩል መብት አላቸው። በሚወስኑት በሙሉ እኩል መብት አላቸው። አንዱ አልችልም ካለ እሱ ሌላ ጉዳይ ነው። አይ አንቺ ያዢ እኔ እሰራለሁ ካለ ሁለቱም ተስማምተው ልጅ የሚጠብቅ ከኪንደር ጋርደን ውጪ እንደ ሌላ እንትን መንግስት ያዘጋጅላቸዋል። አላይነ ሲል ሞታ ሲንግል ማም ከሆነችም መንግስት ራሱ ከፍሎ ልጆቹን ከኪንደር ጋርደን የሚያስወጣ እሷ ከትምህርቷ ከስራ ስትመጣ እንዴት እንደምትቀበል ያስተካክላል። ያንን እንዳያደርግ ግን ኦልሬዲ እሱ አለ። እሱ ካለ ደግሞ ቅድሚያ ቻንሱን ለማን ነው የሚሰጥ? ይሄ እኮ በጣም እኮ እንደዚህ ጸብ ውስጥም እኮ የሚያስኬድ ነገር እኮ አይደለም። መንግስት አንተ ስላለህ ኃላፊ እንጂ ለሱም ጥሩ አይደለም። አይ ኦኬ እኔ የለውም ቤት ቅምት አድርገው ልጆቹን እንዳይደርስ ነው የሚያደርጉት። ያንን ደግሞ ማድረግ በጣም ቀላል ነው፣ ግን ልጆቹ ይጎዳሉ ያላባት። እኛ ያደረግነው ነገር ምንድን ነው? ልጆቹ ካላባት ማደግ ኔቨር የለባቸው። እኛን እንዲያውም ልንመሰገን ነበር የሚገባው ነገር። በነገራችን ላይ ነገ ልጆቹ አድጋ ያመሰግኑናል። ግን ችግሩ ይሄ አይደለም ጋይስ። ችግሩ በሰላም እኮ ነው። በቃ ሁሉ ነገር ቆንጆ ነው የሆነው። ችግር የሆነው ግን የቤቱ ጉዳይ ነው። አለቅ ቤቱ ተሸመተ፣ ተጠቀለለ፣ ያሰበው ነገር አልሆነም። ሌት ሆኖ ስለደረሰው ጥር አለ። በቃ ይሄ ነው የሱ ችግር። አንድና እንደ የሱ ችግር የሆነ ይሄ ግዴታ መውደቅ የለባትም። አትችይም። ግን እኮ ለምንድን ነው ግን ከእናትና ከአባት ምንድን ነው የሚሻለው ነገር? ጊዜ እኔ አይደለሁ ሊቀኑ ሙሉ የሚይዛቸው ሰው እኮ ትምህርት ናት፣ ስራ ናት። አባቱ እንዴት ነው ምንድን ነው ይሄ አባባላቸው አይገባኝም። ከአባት እናት ይሻላል። ምን አይነት ለውጥ! እንዴት ለልጅ አባት እናት ይሻላል? ምን ጠርቅሲ በምን ምን አይነት አስተሳሰብ ነው ያለሽ አንቺ? ምን ማለት ነው ከአባት እናት ይሻላል? ከእናት አባት እንደዚህ ሌብልም አትስጡት። እንዲህ ብሎ ነገር የለም። እናንተም ስላላችሁ አይደለም። ህጉ ይሻይልም፣ መንግስት ይሻይልም። ጠይቁ። አበሾችን ተደብቀው እኮ ነው። ተው። ብዙ ጊዜ ጭቅጭቅ አይታችሁ ነው። እንዲያውም ማስቀርባለሁ እንዳታይ ነው ማደርገህ ምናምን ነገር። አንድ ሄዶ ነው ልጁን ለተወሰነ ጊዜ አልታየም ከተባለ ፉል ዞግርሽት እናት ናት የምትወስደው። ፉሉ ይህንን ይፈልጋል እሱ። እርግጠኛ ነኝ አይፈልግም። ልጆቹን ማየት ይፈልጋል። ይህንን እንዲሆን ትፈልጋላችሁ?
ካልከፈለ ካልረዳ ምናምን እኮ ማየት አይችልም። ይሄ ደግሞ ለሱ ሳይሆን ለልጆቹ ጥሩ አይደለም። ለልጆቹ ጥሩ አይደለም። አባታቸውን እየናፈቁ ስላልከፈለ ብቻ ወይ ደግሞ ስላላሳደገ ምናምን እንዲቀር ነው የምትፈልጉት። ህጉ የዚህን ያህል ጠንካራ ነው። የዚህን ያህል ትከፍላለህ፣ ትይዛለህ፣ ካልሆነ በቃ ትቆራረጣለህ። የዛኔ እኛ ልጅ ይዘን በየሰዓቱ ወሪዝ ማይዳድ እንድትለን አንፈልግም። ሁለት ነገር ነው የሚያስመርጡት። የሚሰራ ከሆነ ፉል ታይም ስራ ካለው ስራ የለውም ልጁ ሚኒ ጆብ ትንሽዬ ስራ ናት ያለችው ነችው 1 ሰዓት 2 ሰዓት የምትሰራ አለቀ። ኦኬ ህጉን እኔ እኮ ውሸት የትም አያደርስም፣ ማሸት የትም አያደርስም። ችግሩ ሌላ የተፈጠረው እንደዚህ እሳት አድርጎ እንደዚህ ያወጣው እኮ ልጁን እኮ ሌላ ነው፣ ሌላ ጉዳይ የቤቱ ጉዳይ ነው እንጂ እኮ ግዴታው እንደሆነ እኮ ያውቀዋል እኮ። እንዲያውም እኮ እሱ እኮ አንድ ነገር እኔ አሁን መናገርም አልፈልግም። እሱ የፈለገው እንዲያውም ሌላ ነው እውነት ለመናገር። ለዚህ ነው እዚህ የሚያወራውና ውስጥ የሚያወራው አንድ አይደለም። እግዚአብሔር ምስክሬ ነው፣ አንድ አይደለም። እኔ ይሄን ጨለማ አይንጋልኝ ሾክ ያደረገኝ ነገር አለ። ማውራት ስለማልችል ነው እዚህ ላይ ልጁ ለሷ ያላት እንዲያውም ሌላ ነገር ነው፣ ሌላ ነገር። እዚህ ላይ ደግሞ የሚያወራው ምንድነው? ልጆቹን በጣም እንደሚወድ ኖ ኖ ኖ ኖ ኖ ኖ፣ ውሸት ነው፣ ውሸት ነው። እንግዲህ በሁለቱ መሀል እኔ አላጓራሁት ለነገሩ። በሁለቱ መሀል ያለው መድኃኒዓለም ነው አይደለ? መድኃኒዓለምና መድኃኒዓለም ምን እንዳለ ለሷ ምን ብሎ እንደተናገረ። ምክንያቱም እናንተ እንደምታዩት እኔ እግዚአብሔር ምስክሬን ለእናንተ የሚያሳየው ሰው አይደለም። አቅቶት መሰለኝ ወጣው ልጆቹን ጣሉብኝ። ይህን ሜክን አታረጉም እንዴ? እውነት 5 ዓመት አሳድጎ ከሆነ 1 ሳምንት ይዞ እንደዚህ ልጆቹን ጣሉብኝ፣ ማኖሪያ የለኝም፣ መንጠርቅስ የለኝ። ወዲያውኑ ልጆቹን እንደያዘ ነው ወደ መኖሪያ ቤት የሰጡት። ወዲያውኑ ማረፊያ የመጀመሪያ። ምክንያቱም በእንደዚህ ስቴፕ ነው የሚሄደው። ምክንያቱም እሷ ስራ ትሄዳለች፣ ኔክስት ህይወት አላት። እንደዚህ እዚህ ሀገር ከ6 ወር በኋላ ምናምን ልክ ሲቀበሉ ወዲያውኑ ነው የሚወስኑት። ወዲያውኑ እና ተባለ ማረፊያ ተሰጠው። ይኸው ከ2 ሳምንት በኋላ ደግሞ ሌላ ትልቅ ማረፊያ ተሰጠው። አሁን የአሁኑ ቤት ራሱ እስከ ፌብሩዋሪ ነው። ለረጅም ጊዜ ለ3 ወር ነው ይታያል። ይሄ እናንተ የለመዳችሁት ምንድነው? ኢትዮጵያ ቆይ ነገ ቆይ ዛሬ እንዲህ ብሎ ነገር የለም። ሰከንድ በተለይ ልጅ ላይ ያላቸው ጥንቃቄ ልጅ ላይ ያላቸው እንትን በጣም ኃይለኛ። ነጥቀው ልጆች አንድ ነገር እንዲሰማቸው አይፈልጉም። ከአንተም ነጥቀው ቁጭ ያደርጋሉ። ከፈለጉ ሁለታችሁም እንዳታዩት ማድረግ ይችላሉ። የዚህን ያህል ኃይል ነው ያላቸው ለልጅ ያላቸው ሴክት ማለት ነው። ገባችሁ? ጣጣ አይፈልጉም። ይሄ ጭቅጭቅ ምናምን እንደዚህ ትቀበላለህ፣ ወዲያውኑ ትፈርማለህ፣ ትሰጣለህ፣ ትቆራረጣለህ። ፍርድ ቤት የለ ምን ጥርቅስጌ የለ ወረቀት ነው የሚልኩልህ። በቃ አባትነት ስምህ ራሱ አይኖርም። ይሄንን ደግሞ እንደ እናት እንደ ልጆቹ የፈለገ ነገር ቢሆን ከመጀመሪያም ነግረናቸዋል። እሷም የምትታገለው ሁሌኛ የምንታገለው ካላባት አያልኩ ቢሮጥም ራሱ እየሮጥ እንደምናሳይ። ምክንያቱም ልጅቷ በተለይ ሴቷ ልጅ ቅርርብ አላቸው ከሴቷ ጋር እንዲያድጉ አንፈልግም። የፈለገ ችግር ቢኖር አባቷ ምንም ይሁን እንድታውቀው እንፈልጋለን። ዲቃላ አይደለች። ነገ የሴት ልጅ ብላችሁ እንድትሰድቧት አንፈልግም። ምክንያቱም እዚህ ኮሚኒቲ ውስጥ ስላለች ብቻም ደግሞ የሚለፋ ነገር የለም። እኔ አልፈልግም ብሎ ቁርጥ ካረገ ደግሞ ምንም ችግር የለም፣ እንነግራታለን። አልፈልግም የተባልሽ ልጅ ነሽ ብለን እናንተም ትነግሯታለች። ያንን ግን ቪዲዮ አለ ጋይስ፣ ቪዲዮ በሙሉ አለ። ቪዲዮ በሙሉ እዚህ ላይ የሚያወራውና ዘለ የሚያወራው ፍጹም የተለያየ ነው። ፍጹም የተለያየ ነው። እኔ እንዲያውም ውድለታ ቪዲዮን ሲለቀው ኦኬ ዩቱብ እንድታዩለት እንድትመጡለት ምናምን ይመሰለኝ። በንጋታው ሄዶ የተናገረውን የሚያመው እንዲያርጋኝ እንደዚህ ወጣው እንደዚህ ገብታው እንደዚህ ሆነው እንደዚህ ሆነ። ውሸት፣ በጣም ውሸት፣ በጣም ውሸት። ለነገሩ እኔ ለምጄዋለሁ የእሱን ውሸት እኛ ለምንድነዋል። እኔ በተለይ ለምጄዋለሁ። እንዲህ እናንተ የምትፈልጉት ምን እንደሆነ ታውቃላችሁ? ተገልብጠሽ ይኸውላ ተገልብጠሽ ነገር
ተገልብጠሽ ነገ እንዲህ ነው የምትዩ። ይኸው ቃሌ ከምላሴ ላይ አሁን ገና ልክሽን አገኘሽ በቁመትም በምላስም የምትሉት አንደኛ እናንተ ናችሁ። እናንተ ሁለት ምላሶች ዞር ትሉና እንዲሁ ይዝንደሱ አይነት ማፈሪ ብትሉት እናንተ ናችሁ። አንደኛ እናንተ ናችሁ። እግዚአብሔር ምስክሬ ነው። እናንተ አንደኛ አቋም የሌለው ወስላታ በሙሉ አንደኛ። አሁን ይኸው እዚህ ላይ ያላችሁ እኛ እኮ ዲሮም ለልጆቹ ስንላው እንጂ እኮ እንዲሁ እኮ እንደተናገርሽ ይቅርታ የምትሉም ወጣችሁ ትኖራላችሁ። እንደ እንቁርቴ የቀነኒን አባት ይቅርታ አድርጉልኝ የተናገርኩት ነገር ትመጣ የመጀመሪያ እንደሰተ ሳምረዬ እኔ ከእናትሽ ጋር ባለብኝ ችግር ነች። ሁላችሁም ከአንቺ ጋር ችግር የለብኝም። ደገረች የአሁኑ እንዴት ደስ ይላል። ቆሌው ራሱ ነው የምትሉት። እንዲህ ነው የምትሉት። ቆሌ እንኳን ባይኖረው የሚመጣው ሰውዬ በድጋሚ ቆሌውን እናንተ ናችሁ የምትሰጡት። ቆሌው የምትሉት አይ ኖ ዩ ጋይስ አይ ኖ ዩ። ግን እናንተን እንዲያስነሱት ሰዎች ግን መቃብር ይወርዳሉ። አይ ፕሮሚስ ዩ that's the case. That is the case. አንላቀቅም። I know you guys. Social media is the horse. Yeah. ሰርጉ ልጁ የምትሉት እናንተ ናቸው። አሁን ደግሞ ወዲያውኑ ሲመጣ ደግሞ ወደ ሰርግ ስደዱን። እሺ ሲመጣ ቶሎ ደግሞ ወላጅ ሳምርዬ ወላጅ የኔ እናት ልጅ ቶሎ ነው ወላጅ የምትሉት አንደኛ እናንተ ናቸው። አንደኛ ልጅም ታስወልዳላችሁ፣ ክርስትናም ታስነሳላችሁ። ያ ቶሎ ፍቅሩ ቶሎ እንዲያልቅ ሰው ኢንጆይ ባልና ሚስት ኢንጆይ እንዲያደርግ እንዲያው ወላጅ እንጂ እንዴ ወላጅ ማለት አለብሽ። ምን አተሽ የኔ መሰለ አንደኛ ፈራጅ እሙሙ ውስጥ ገብታችሁ በሙሉ እናንተ ናችሁ የምታጫውቱት። አንደኛ ፈራጆች እናንተ። እንደዛ ነው ሁሉ ጊዜ በሌላውም የምታረጉት። በራሳችሁ ህይወት ሁሌ ሰው ላይ ታወራላችሁ፣ የራሳችሁ ህይወት ላይ ግን ዜሮ የምታቦኩትም እናንተ። ስለዚህ አዳማጭ አለን ይባልና ከዛ ደግሞ ይመጣና እዚህ ላይ ደግሞ ውሸት ይወራል። ለፈረደበት የዩቱብ ገንዘብ ማለት ነው፣ ወይንም ለራስ ኢጎ። እውነታውን ግን የምናውቀው እኛና ባለቤቱ ነው። ሰው ነው የሚጎዳ፣ ሌላው ነው የሚጎዳ። ሳምሪ ቻው ባቻላ ኮዬ ወድሻለሁ። እመጣለሁ። ቻው ማማይ ተጫዋችና ጓደኞች ቻው ቢያቸው አዋሪያቸው ቻውላቸውና ተኛል። አጠገብሽ የነበሩትን ቴንኪ በይ። ጋይስ ኦልሬዲ ነገ ስራ ስላለኝ መተኛት አለብኝ። ሁላችሁም በጣም አመሰግነው። ቴንክ ሶ ማች ሽቱና አስገለ እናትዬ ቴንክ ዩ በጣም አመሰግነው። ሁላችሁም ሰፖርት ያደረጋችሁኝ ዛሬ ላይ ከ1200-300 ምናምን ነገር ነበር። ዋው ነው። በዚሁ ይልመድባችሁ። ያው ለጸብም ለፍቅርም የመጣችሁ በዚሁ ይልመድባችሁ። እና ያ ሰላም ደሩልኝ። ቮካሊዶ ዋኖፊዬ አካም ja, ich komme morgen. Yeah, I'm good. Thank you, Mercy. I love you too, guys. በጣም ነው የምወዳችሁ ሁላችሁንም። ሜርሲ ኪኒ ቴንክ ዩ ቆንጆ አመሰግናለሁ። የመጨረሻ ሰው ምን ልጋብዛችሁ? ኦ አይ ኖ ምን እንደምጋብዛችሁ።
ኖ ሳምሪ የሚለውን አይደለም እንደሚጋብዛችሁ አውቃለሁ። Sehe ich einem Cast ሰውባችሁ ወይስ ላይክ መስክን ነገር ሆነባችሁ? ስፖርት የኔ ቆንጆ